የኔ ነገር አበቃ፣ ያስቀየምኳችሁ ሰዎች በሙሉ በጣም ይቅርታ፣ ከእንግዲህ ቻው በማለት በፌስቡክ ገጿ ላይ እጅግ አስደንጋጭ የተባለ ደብዳቤና ስንብት ጽፋ የነበረችው ወጣቷ መጨረሻዋ ታውቋል። እቺ ወጣት ይህንን ጽሑፍ የጻፈችበት ምክንያት ምንድነው? እነዚያ አስጨናቂ የተባሉ ሰዓታት ምን ይመስሉ ነበርም? መጨረሻዋስ ምን ሆነ ብለን እንድንማማርበት ይህንን መሰናዶ እናወጋችኋለን። አርቲስት ሄኖክ ድንቁ ከአርሰናል አርሲ ትበልጥብኛለች በማለት የተናገረው ንግግሩ አስገራሚ ሆኗል። ከዚህ ባለፈ ከክብሬ ከማንነቴ ሁሉ በላይ የአርሲ ጉዳይ ይበልጥብኛል በማለት አዲስ ውሳኔ ማሳለፉ ተሰምቷል። ይህ ያልተጠበቀውና የሄኖክ አዲስ ውሳኔ ምንድነው ብለን ጥያቄውን እናነሳለን። ከዚህ በተጨማሪ በጣም በርካታ አርቲስቶች፣ ታዋቂ ድምፃውያንና ታዋቂ ቲክቶከሮች ከፍተኛ ተቃውሞና የስድብ ውርጅብኝ ጭምር እየደረሰባቸው ይገኛል። በዚህ ሰዓት ለምንድነው ይህ ከባድ ተቃውሞ በእነዚህ ታዋቂ ሰዎች ላይ እየዘነበ የሚገኘው? ይህም ዛሬ የምናነሳው ጉዳያችን ነው። ከዚህ ጋር በተገናኘ የድምፃዊት ራሄል ጌቱ ጉዳይስ ምን ላይ ደረሰም? ይህስ በምን አይነት ሁኔታ እየታየ ይሆን ብለን የምናነሳው ሌላኛው ጉዳያችን ነው። ከዚህ ቀደም በኢትዮጵያ ብሔራዊ ቡድን ውስጥ በድንቅ የእግር ኳስ ችሎታው የሚታወቀውና በባለቤቱና በቅርብ ሰዎቹ ተገደለ ተብሎ በበርካታ ጊዜያት መነጋገሪያ ሆኖ የሰነበተው አለልኝ አዘነ ጉዳይ በገዳይነት ተጠርጥረው ፍርድ ቤት የወሰነባቸው ሰዎች በመጨረሻም ከእስር እንደተለቀቁ መረጃዎች ወጥተዋል። ለምንድን ነው ከእስር የተለቀቁት? ፍርድ ቤቱ ምን አይነት ውሳኔ ወስኖ ይሆን? በዚህ ጉዳይ ላይ የቤተሰብ ሐሳብ ምን ይመስላል? ይህም የምናነሳው ጉዳያችን ነው። በሌላ መሰናዷችን ደግሞ የችሎት ሂደት በሚከናወንበት ፍርድ ቤት ላይ የፍርድ ቤቱን ውሳኔ በማንበብ ላይ የነበሩት አንዲት ዳኛ እጅግ በአስገራሚ ሁኔታ በጥይት እንደተገደሉ ታውቋል። ፍርድ ቤት ላይ ያውም ችሎት ላይ በእንዲህ አይነት መንገድ የተገደሉት እኚህ ሰው ለምንድን ነው? ማን ነው የገደላቸው? ጉዳዩ ወዴት እያመራ ይሆን? እንመለከተዋለን። እንደምን አላችሁልን? የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን ነው የምናመሰግናችሁ። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው የሚያቀርብላችሁና ዛሬም እነዚህን ሰሞንኛ አነጋጋሪ ክስተቶችን በቅደም ተከተል ልናደርሳችሁ ተገናኝተናል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ ፊት ለፊታችሁ ተሰይሜያለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮን ላይክ አድርጋችሁ ጀምሩ። ከማስታወቂያው በኋላ በቀጥታ ዝግጅቶቹን እናስከትላለን። በ3.5 ሚሊዮን ብር ጠቅላላ ክፍያ የንግድ እንቅስቃሴው ነጥፎ በማያውቀው መርካቶ ተክለ ሃይማኖት G+4 የሆነ ታላቅ የገበያ ማዕከል ከ22 ካሬ እስከ 32 ካሬ በተለያዩ የካሬ አማራጮች ቢነግዱበት ትርፋማ፣ ቢያከራዩት በካሬ ከ6000 ብር ጀምሮ መከራየት የሚችሉ ዘመናዊ የንግድ ሱቆችን አቅርበንሎታል። ሶስተኛ ወለል ላይ በ3.5 ሚሊዮን ብር አጠቃላይ ክፍያ፣ ሁለተኛ ላይ በ4.4 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ላይ በ5.2 ሚሊዮን ብር አጠቃላይ ክፍያ እንዲሁም ግራውንድ ላይ በ6.9 ሚሊዮን ብር አጠቃላይ ክፍያ ያገኛሉ። ያስተውሉ፣ ከላይ የተጠቀሰው ዋጋ የ20% ቅናሽ የተደረገባቸው ሲሆን በቅድመ ክፍያ መስተናገድ ለምትፈልጉ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በግንባታ ሂደት በአንድ ዓመት ውስጥ ያለምንም ወለድ በኢትዮጵያ ብር ብቻ ከፍለው ማጠናቀቅ ይችላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለተመረጡ 10 ሱቆች ብቻ ስለሆነ አሁኑኑ ፈጥነው ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሆፕ ነባ የሚል የፌስቡክ መጠሪያ ያላት ወጣቷ ከሰሞኑ እጅግ ያልተጠበቀ ከባድ የሆነ ስንብት በፌስቡክ በኩል በደብዳቤ መልክ ጽፋም አስቀምጣ ነበረ። ይህ ጉዳይ ደግሞ በርካቶችን ያስደነገጠ፣ በርካቶችን ያስበረገገ፣ ቤተሰቦቿን ከፍተኛ ጭንቀት ውስጥ የከተተ ነገር ነበረም። በዚህ ጉዳይ ላይ በርካታ ኢትዮጵያውያን ጥሪ ተላልፎላቸው ከፍተኛ ርብርብ ሲያደርጉ ቆይተዋል። እጅግ አስጨናቂ ሰዓታትንም አሳልፈዋል። እቺ ወጣት እንግዲህ ምን አለች መሰላችሁ? እቺ ወጣት በዚሁ የፌስቡክ ገጿ ላይ ከትናንት ወዲያ በሄድ ይሻለኛል በማለት ጽሑፍ አስቀምጣ ነበረ። ይህንንም ተከትሎ በጣም በርካቶች አስተያየታቸውን፣ ኮሜንታቸውን ሲያስቀምጡላት ነበር። እባክሽ እህቴ
ምንም አይነት ችግር ቢገጥምሽ አንዳች አይነት ውሳኔ እንዳትወስኚ፣ የተሳሳተ ነገር እንዳታደርጊ፣ በራስሽ ላይ ያልታሰበ ያልተጠበቀ ውሳኔ ብትወስኚ ለቤተሰብሽ ከፍተኛ ጸጸት፣ ከፍተኛ ሐዘን ይፈጥራል። ላንቺም በሰማይ ቤት መልካም አይደለም። ራስሽ ላይ ምንም ነገር እንዳታደርጊ አደራ እንወድሻለን እያሉ በርካቶች የተማጽኖ ቃላቶቻቸውን ሲልኩላት ቆዩም። ከፈጣሪ ጋር እያገናኙ ከመጽሐፍ ቅዱስ ጋር እየጠቀሱ ከቅዱስ ቁርአን ጋር እያጣቀሱም በርካታ ሐሳቦችን አስቀምጠውላት ነበርም። ታዲያ እቺ ወጣት በዚህ ብቻ አላቆመችም። ትናንት ደግሞ ሌላ አስደንጋጭ ደብዳቤ ጻፈች። እንዲህ አለች። ያስቀየምኳችሁ ሁሉ በጣም ይቅርታ አድርጉልኝ፣ ከእንግዲህ ቻው በማለት ነበር የስንብት ደብዳቤዋን ያስቀመጠችው። ይህ መልእክቷ እንዳልኳችሁ በጣም አስደንጋጭ ነበር። ከዛኛው የባሰ ሌላ አስደንጋጭ መልእክት ሆኖ ተገኘም። ታዲያ ይህንን ተከትሎ በከፍተኛ ስጋት ላይ የነበሩት ቤተሰቦቿ እባካችሁ ኢትዮጵያን እችን እህታችንን አድኑልን በማለት በምትኖርበት ከተማ ያሉ ሰዎች በሙሉ እንዲረባረቡ ያለችበትን አድራሻ ፈልገው ወይም ለፖሊስ አመልክተው ህይወቷን እንዲያተርፉ ጥሪያቸውን ማቅረብ ጀመሩ ማለት ነው። በእንደዚህ አይነት አስደንጋጭ የሆኑ ስንብቶች በርካቶችን አተናል። ከዚህ ቀደም በማህበራዊ ሚዲያ ላይ እንደ ቀልድ እንደዚህ በጻፏቸው ንግግሮቻቸው ቀልድ ነው የእውነታቸውን አይደለም በራሳቸው ላይ አይጨክኑም ብለን ያሰብናቸው ወጣቶች እንደ ቀልድ ራሳቸውን ሲያጠፉ ስንመለከት ነበርና ብዙ ሰዎች ስጋት ውስጥ የወደቁት ለዚያ ነበርም። በቤተሰብ ላይ የመጣው ሐሳብና ጭንቀት ግን ከሁሉ በላይ የከፋ ነበር ማለት ነው። እግዚአብሔር ግን ከጎኗ ነበረም። እቺ ልጅ እንድትተርፍ ሆነ። በመጨረሻም ሆስፒታል ነው የምገኘው፣ ሰላም ነኝ አሁን እግዚአብሔር ይመስገን በማለት መልእክቷን አስተላለፈች። ከጎኗ ብዙ ሰዎች እንደነበሩ ይህ መልእክቷ እሙን ማስረጃ ሆኗል ማለት ነው። ቤተሰቦቿም ከጎናችን ለነበራችሁ ኢትዮጵያን በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን፣ ልጃችን ተርፋልናለች፣ በሰላም ትገኛለች፣ ከቤተሰብ ጋር ተገናኝታለች በማለት ምስጋናቸውን መልእክታቸውን አስቀመጡ። እንግዲህ ይህንን ያነሳንበት ትልቅ ምክንያት አለን። ብዙ በህይወታችን የሚያጋጥሙን አስከፊ ነገሮች ሊኖሩ ይችላሉ። በጣም ከባድ ነገሮች ሊፈጠሩ ይችላሉ። ነገር ግን ራስን ማጥፋት የመጨረሻ ውሳኔ መሆን የለበትም። በእኛ ዘመን በጣም ባስፈሪና ባስደንጋጭ ሁኔታ ብዙ ወጣቶች በእንደዚህ አይነት በተስፋ መቁረጥ ውስጥ ሲሆኑ ራሳቸውን እያጠፉ ነውና ከእንዲህ አይነት መንፈስ ከእንደዚህ አይነት መጥፎ የሚገፋፋ ነገር ራሳችንን መጠበቅ ይኖርብናል ማለት ነው። እናም ትናንት ወዲያ የተፈጠሩት በበርካታ ወጣቶች ላይ የተደረጉት ነገሮች ይበቃሉና ከዚህ በኋላ እንዲህ አይነት ሐሳብና ውሳኔ ውስጥ ያላችሁ ሰዎች በፈጣሪ ተይዛችኋል፣ ከዚህ ነገር መውጣት ይኖርባችኋል ተብሎ በብዙ ሰዎች መልእክት እየተላለፈ ነውና ይህንን ለማስታወስ ይህንን ሐሳብ ለመጨመር ያህል ነው ያነሳ ነው ማለት ነው። ሰሞኑን እንግዲህ በማህበራዊ ሚዲያ ላይ በጣም ትልቅ አጀንዳ የሆነው የአርሲ ጉዳይ እንደሆነ እናውቃለን። በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ እየተደረገ የሚገኘው ግድያ፣ ጥቃትና በቤተክርስቲያን ላይ የሚደረገው ቃጠሎ፣ ማውደምና ማጥፋት ሊቆም ይገባል ተብሎ ብዙ ሰዎች መልእክታቸውን እያስተላለፉ ይገኛሉ። ትልልቅ ሰዎች፣ የሃይማኖት አባቶች የሀዘን መግለጫቸውን እያወጡ ይገኛሉ። ከነዚህ ነገሮች በላይ ግን ወደ ተግባር ገብተን እንዲህ ያለውን ጥፋት የሚያደርጉትን አካላት ልንቆጣጠራቸው ልናስቆማቸው ይገባል ወደሚል ድምዳሜ ብዙ ሰዎች እያመሩ ይገኛሉ። ሐዘናቸውን መልእክታቸውን ይህ ነገር መቆም አለበት ብለው ሐሳባቸውን ካስቀመጡ ሰዎች መካከል ደግሞ ታዋቂ ሰዎች፣ አርቲስቶች፣ ድምፃውያን እንዲሁም ተዋናዮችና ሌሎችም የኪነ ጥበብ ባለሙያዎች ይገኙበታል። ታዲያ ከሰሞኑ አንድ ትልቅ ዝግጅት በአዲስ አበባ ከተማ እንደሚደረግ በተለያየ መንገድ በተለያዩ ሚዲያዎች ላይ ሲነገር ሰምታችኋል ብዬ አስባለሁ። እንደምታውቁት በአውሮፓ በእንግሊዝ የሚታወቀው አርሰናል የፕሪሚየር ሊጉን ዋንጫ ማንሳቱን ተከትሎ ኢትዮጵያ ውስጥ ያሉ የዚህ እግር ኳስ ክለብ ደጋፊዎች ደግሞ ድግስ ማዘጋጀት አለብን፣ ኮንሰርት በትልቁ መዘጋጀት አለበት፣ በምስራቅ አፍሪካ ትልቅ የሚባለው ዝግጅት መዘጋጀት አለበት ብለው በማሰባቸው ይህንን ሽር ጉድ ሲያደርጉ ከርመው ነበርም። በርካታ ታዋቂ ዘፋኞች፣ አርቲስቶችም በዚህ መድረክ ላይ እንደሚሳተፉም ሐሳባቸውን ሲገልጹ ነበር። 29 በአዲስ አበባ ስቴዲየም እንገናኝ፣ ጥሩ ፐርፎርም እናደርጋለን። እዚህ የአዲስ አበባ ስቴዲየም ትልቅ ድግስ ተደግሷል። ዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ዘንላችሁ የመጣ ነው። እንደተመለከታችሁት እነዚህና መሰል ታዋቂ አርቲስቶች፣ ድምፃውያንና ሌሎች ታዋቂ ግለሰቦች በአርሰናል ኮንሰርት ላይ እንሳተፋለን የሚሉ የቅስቀሳ መልእክቶቻቸውን ሲያስተላልፉ ነበር የከረሙት። ይህንን ማድረጋቸው አይደለም ከፍተኛ ተቃውሞ የገጠመው። ይልቁንም አሁን በዚህ ሰዓት
በአርሲ እየተደረገ የሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ ከፍተኛ ጥፋት እየተደረገ ባለበት በዚህ ጊዜ ይህ ኮንሰርት መደረጉ ተገቢ ነው ወይ የሚል ጥያቄዎችን አስነስቷል። ኮንሰርቱ የሚደረገው በነገው ዕለት ማለትም ቅዳሜ ግንቦት 29 2018 ዓ.ም ነበር እቅዱ በአዲስ አበባ ስቴዲየም ማለት ነው። ነገር ግን እነዚህ ነገሮች ሳይረግቡ ለነዚህ ነገሮች መፍትሄ ሳይሰጥ ወገኖች እያለቁ እንዲየተሳደዱ ቤተክርስቲያናት ከፍተኛ አደጋ ውስጥ ወድቀው በእንደዚህ አይነት መንገድ መጨፈር መዝናናት በሞቱ ሰዎች መጨፈር አይሆንም ወይ? በሞቱ ሰዎች ደም ላይ መዝለል አይሆንም ወይ የሚል ጥያቄዎችን በብዙ ሰዎች አስነስቷል ማለት ነው። በዚህ ሂደት ውስጥ ይህንን መረጃ ወደ እናንተ እስከማቀርብበት ሰዓት ድረስ ኮንሰርቱ ተሰርዟል የሚል ምንም አይነት ሐሳብ ካዘጋጆቹ አልቀረበም። ነገር ግን በዝግጅቱ ላይ እንሳተፋለን፣ አብረን ይህንን ኮንሰርት እናደምቀዋለን ብለው ሐሳባቸውን ከሰጡ ባለሙያዎች መካከል የተወሰኑት ከዚህ ነገር ራሴን አግልያለሁ እያሉ እንደሚገኙ የተለያዩ መረጃዎች ይጠቁማሉ። ተወዳጁ አርቲስት ሄኖክ ድንቁ እኔ ከአርሰናል አርሲ ትበልጥብኛለች በማለት መልእክቱን አስተላልፎ ተመልክተናል። ተወዳጁ አርቲስት ሄኖክ ድንቁ ለኔ ከአርሰናል አርሲ ትቀድምብኛለች በማለት ባስተላለፈው በዚህ መልእክቱ ላይ እሁድ 4 ኪሎ ዘመን ሲኒማ የክለባችን የአርሰናል ዋንጫ መብላት ምክንያት በማድረግ የእንኳን ደስ ያለንና የማሊያ ጊቫዌይ ወይም ስጦታ ፕሮግራም በወቅታዊ የኦርቶዶክስ ተዋሕዶ ቤተክርስቲያን ሐዘን ምክንያት መሰረዜን አሳውቃለሁ። ቲኬት በቴሌብር የቆረጣችሁ ቴሌግራም ላይ ስክሪንሾት በመላክ ተመላሽ ይደረጋል በማለት ነው ሐሳቡን ያስቀመጠው። ቅዳሜ ይደረጋል የተባለው የአርሰናል ኮንሰርት ላይ ተሳታፊ ትሆናለች ተብሎ ስትጠበቅ የነበረችው ድምጻዊት ራሄል ጌቱ ደግሞ መልእክት አስተላልፋለች በማለት ልዩ ልዩ ሚዲያዎች እየዘገቡት ይገኛሉ። እኔ እስካሁን ባለኝ መረጃ ግን በትክክል በራሷ የሚዲያ ገጽ ላይ ያገኘሁት ሐሳብ የለም። ነገር ግን የተለያዩ ሚዲያዎች ራሄል ከኮንሰርቱ እንደማትሳተፍ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ በደረሰው አደጋም ከፍተኛ ሐዘን ውስጥ በመሆኗ በዚህ ነገር ላይ ተሳታፊ እንዳልሆነች እየገለጹ ይገኛሉ። እኔ የተመለከትኩት ደግሞ በኢንስታግራም ገጿ ላይ ግን በወገኖች ላይ በደረሰው ግድያ ምክንያት ከፍተኛ ሐዘን እንደተሰማትና በዚህም የሻማ ምልክት ያለበት ስቶሪ አስቀምጣ አይቻለሁ። ከዚህ በተጨማሪ ግን ለኮንሰርቱ ቀድሞ ቅስቀሳ ሲደረግበት የነበረው ራሷ የሰራችበት ቪዲዮ ግን እስካሁን ድረስ እንደተቀመጠ ነው። ስለዚህ የራሄል ጉዳይ ግልጽ የሆነ ነገር የለውም። በአንድ በኩል ሚዲያዎቹ ትሰርዛለች ይላሉ፣ በሌላ በኩል ግን ግልጽ የሆነ ነገር አልታየበትም እስካሁን ባለው ማለት ነው። በእንዲህ አይነት የጭምጭምታ ሂደት ላይ ነው የምትገኘው። ታዲያ ያላችሁ እነማን ላይ ነው የከፍተኛ ተቃውሞ እየቀረበ የሚገኘው የሚለውን ደግሞ አስከትለን እንመልከተው። በዚህ ዝግጅት ላይ ከ10 በላይ የሆኑ እውቅና ወጣት ኢትዮጵያን ድምጻውያን የሙዚቃ ስራዎቻቸውን እንደሚያቀርቡ ተገልጾ ነበር። ከነዚህ መካከል ድምጻዊ ታደለ ሮባ፣ ልጅ ሚካኤል፣ ሳሚዳን፣ አስጌደንደሾ፣ ራሄል ጌቱ፣ ሮቤል ሚዴቅሳ፣ ዮማሪዮስ፣ ሚኪዋን፣ አማኑኤል የማነም፣ አዲስ ሙላት እንዲሁም ደግሞ የአፍሮቢትስ ሙዚቃ ተጫዋቾቹም ፍራንኬ ዲናም ሌሎች ድምጻውያን የሙዚቃ ስራዎቻቸውን እንደሚያቀርቡ ነበርም በዚህ ፕሮግራም ላይ ሲጠበቅ የነበረው። የራሄል ጌቱ እንዳልኳችሁ ነው። ሌሎቹ ድምጻውያን ግን ከፍተኛ ትችት እየደረሰባቸው ይገኛል። እዚህ ፕሮግራም ላይ ባትሳተፉ፣ ስራዎቻችሁን ባታቀርቡ የሚሉ ሐሳቦች እየቀረቡላቸው ነው የሚገኘው ማለት ነው። ጋዜጠኛ ማናየ እውነቱ ግን ከዚህ ጋር በተገናኘ የኔ ሐሳብ በማለት አንድ ነገር አስቀምጦ ተመልክቻለሁ። ኮንሰርቱ ይሰረዝ ይቅር እያላችሁ መልእክት የምታስተላልፉ ሰዎችን እየተመለከትኩ ነው በተደጋጋሚ። እኔ ግን ኮንሰርቱ ከሚቀር ይልቅ በኮንሰርቱ የሚመጡ ሰዎች በሙሉ በአርሲ ለተጎዱ ወገኖቻችን የሚሆኑ ልብሶችን፣ ምግቦችን፣ ሌሎችንም አይነት የእርዳታ ቁሳቁሶችን በሙሉ ይዘው እንዲመጡ ኮሚቴ ተቋቁሞ ቦታ ተዘጋጅቶላቸው በእንደዚህ አይነት ነገር ቢደረግ፣ ከዚህ ባለፈ አዘጋጆቹና ፕሮሞተሮቹ እርስ በርስ ተነጋግራችሁ ለአርሲ ለተጎዱ ወገኖቻችን እገዛ የምታደርጉበትን መንገድ ብታመቻቹ። ሌላው ግን ፕሮግራሙ በሚጀመርበት ጊዜ ለአርሲ ወገኖቻችን የህሊና ጸሎት ፕሮግራም እንዲደረግና በእንደዚህ አይነት ነገር መጀመር እነዚህ ነገሮች ብታካትቱበት እንጂ ፕሮግራሙ ይቅር የሚል ሐሳብ የለኝም በማለት ነው መልእክቱን ያስተላለፈው። እናንተ ሙሉ ለሙሉ ይቅር ትላላችሁ ወይስ ደግሞ ጋዜጠኛ ማናየ እውነቱ ባስቀመጠው መንገድ ተስማማላችሁ የሚለውን የራሳችሁን ሐሳብ ልታስቀምጡልን ትችላላችሁ። የአርሲውን ጉዳይ በተመለከተ በትናንትናው ምሽት እንዲሁም በዛሬው ዕለት ደግሞ ሌሎች ታዋቂ ሰዎች ሐሳባቸውን እያስቀመጡ ነው የሚገኘው። ከነዚህ መካከል ተዋናይት ማርያማዊት አባተ ትገኝበታለች። እባካችሁ ቤተክርስቲያናችንን ተውልን በማለት እጅግ የሚያሳዝን የተማጽኖ ድምጿን ማሰምታለች። ቤተክርስቲያኖቻችንን አትንኩብን፣
ማረፊያዎቻችን ናቸው፣ መደበቂያዎቻችን ናቸው፣ ሰላም ማግኛዎቻችን ናቸው። እባካችሁ ቤተክርስቲያኖቻችንን ተውልን፣ ልጆቻችንን አትንኩብን። let Ethiopia help please። ሌላው ደግሞ በዚህ በማህበራዊ ሚዲያ ላይ በተለይ በቲክቶክ በኩል ወደ 6 ሚሊዮን አካባቢ ተከታዮችን በማግኘት ተቀዳሚ ከሚባሉ የኢትዮጵያ ተጽዕኖ ፈጣሪዎች መካከል አንዱ የሆነው ቲክቶከሩ አዶናይም እንዲሁ ዘግይቼ ነው ስለዚህ ጉዳይ በስፋት እየሰማው የነበረው፣ ይሄን ያክል ሲሪየስ ነገር አልመሰለኝም ነበር፣ መረጃዎችን ካየው በኋላ ግን ጉዳዩ ትኩረት ሊሰጠው የሚገባ ነገር መሆኑን ተገንዝቤያለሁ። ስለዚህም በአርሲ ላይ የተደረገው ነገር መልካም አይደለም፣ ፍትህን እንጠይቃለን በማለት መልእክቱን ያስተላለፈ ሌላኛው ኢትዮጵያዊ ነው ማለት ነው። ተከታዮቹ መረጃዎቻችን ይቀጥላሉ። በኢትዮጵያ ብሔራዊ ቡድን እንዲሁም ደግሞ በባህር ዳር ከተማ በእግር ኳስ ክለብ ውስጥ እየተጫወተ በርካታ የእግር ኳስ ክህሎቶችን ሲያሳይና በድንቅ ብቃቱ ሲመሰከርለት የነበረው እንዲሁም በባህሪው በስነ ምግባሩ ሲነገርለት የነበረው የአርባ ምንጩ ተወላጅ ወጣት የነበረው አለልኝ አዘነ ጉዳይ ዛሬም በሌላ አነጋጋሪ ክስተት ብቅ ብሏል። ከዚህ ቀደም አለልኝ አዘነ በህይወት በነበረበት ጊዜ ወደ ቤተክርስቲያን ቀርቦ በቅዱስ ቁርባን ከባለቤቱ ጋር መጋባቱንና ስርዓተ ጋብቻውን በዚያ መንገድ መፈጸሙ ይታወቃል። ጋብቻውን ካከናወነ ከጥቂት ጊዜያት በኋላ ግን ያልተጠበቀ ነገር ገጠመው። በሰዎች እጅ ህይወቱ እንዳለፈ ሲገለጽ ቆይቶ ነበር። ከሁሉም በላይ በጣም የሚያስገርመውና የሚያስደንቀው ነገር ግን ህይወቱ ያለፈው በገዛ ባለቤቱና እንዲሁም በእህት ባለቤት መሆኑ ብዙ ሰዎችን ሲያነጋግር ሲያስቆጭ የነበረ ነገር ነው። ይህንን ጉዳይ በተደጋጋሚ ሲመረምር የነበረው ፖሊስም የአቃቢ ህጉ ባቀረበው ማስረጃ መሰረት አቃቢ ህግም እነዚህ ሰዎች ወንጀለኛ ናቸው በማለት ክሱን አቅርቦ ሲከራከር ቆይቶ ነበር። በማህበራዊ ሚዲያ መድረኮች ላይ እየተሰራጨ ባለው መረጃ መሰረት ያለልኝ አዘነ ባለቤት የሆነችው ወይዘሮ አይዳናም ያለልኝ አዘነ የእህት ባል የሆነው ሉንጎ የተባለው ሰው በይግባኝ ሰሚ ችሎት በነፃ መለቀቃቸው እየተነገረ ይገኛል በማለት ነበር በጉርሻ ገጽ በኩል የተሰማው መረጃም ብዙ ሰዎችን ያነጋገረው። እነዚህ ግለሰቦች ከዚህ ቀደም ጥፋታቸውን አምነው በቅደም ተከተል 16 እና 15 ዓመት ጽኑ እስራት ተፈርዶባቸው እንደነበር ይታወሳል ይላል መረጃው። የይግባኝ ችሎቱ ውሳኔ መነገሩን ተከትሎም የብዙዎችን ትኩረት የሳበናም ጥያቄዎችን ያስነሳ ጉዳይ ሆኗል። በዚህ ሰዓት በትናንትናው ዕለት የተሰማውን ይህንን ውሳኔ ተከትሎ በቲክቫ ኢትዮጵያ በኩል የወጣው መረጃ እንደሚያሳየው ከሆነ የአለልኝ አዘነ ቤተሰቦች ይህንን አዲሱን የፍርድ ቤቱን ውሳኔ ተከትሎ ከፍተኛ ለቅሶ እንዲሁም ሀዘን ላይ እንደነበሩ ነው ይሄው መረጃም የሚጠቁመው። ይህ ነገር እንዴት ሊሆን ቻለ? ለምንድነው አዲስ ውሳኔ የተወሰነው? ከዚያ ባለፈ ጥፋታቸውን አምነው የነበሩና ፍርድ ቤቱ ወስኖባቸው የነበረው ጉዳይ እንዳዲስ ለምን እንዲሆነ በማለት ብዙ ሰዎች የፍትህ ጉዳይ አጠያቂ ነው እያሉ ነገሩን እንዳዲስ እያነሱት ነው የሚገኘው። ለማንኛውም ወደፊት ደግሞ አዲስ የሚወጣ ነገር ካለ እንዳዲስ ጉዳይ በፍርድ ቤት የሚታይበት ሂደትም ካለ የምንሰማው የምንመለከተው ነገር ነው። በነገራችን ላይ አለልኝ አዘነ ህይወቱ ባለፈበት ጊዜ ራሱን አጥፍቷል ተብሎ ነበር መጀመሪያ የተሰማው። በኋላ ግን መረጃዎች እየወጡ እየተጠናከሩ ከሄዱ በኋላ ፖሊስም ደረስኩበት ባለው መረጃ መሰረት በገዛ ባለቤቱና በእህቱ ባል ጥቃት ደርሶበት ህይወቱ ማለፉን ነበረም የተረጋገጠው የተነገረው ማለት ነው። አሁን ደግሞ ሌሎቹ ዝግቦች እየተነሱ ነው። እንግዲህ እውነታውን ፈጣሪ ያውጣው ለማለት እንፈልጋለን። ለቤተሰብ ደግሞ ከምንም በላይ ነገሩ ከባድ ሀዘንን የሚፈጥር ነውና መጽናናትን ይስጥልን በድጋሚ። ችሎት ላይ ፍርድ ቤት ውስጥ የፍርድ ቤቱን ውሳኔ በማንበብ ላይ የነበሩት ዳኛ ተጠበቀ ነገር እንደገጠማቸው ህይወታቸው በዚያው በፍርድ ቤት ውስጥ ማለፉን ነው የተነገረውና ከምንም በላይ የተገደሉበት መንገድ የሞቱበት ምክንያት በጣም የሚያሳዝን ሆኖ ተመልክተናልና እስኪ ዝርዝሩን ደግሞ እንስማው። በሆለታ ወልመራ ወረዳ መጀመሪያ ደረጃ ፍርድ ቤት በትናንትናው ዕለት ግንቦት 27 ቀን 2018 ዓ.ም በረፋዱ ክፍለ ጊዜ በህዝብ ዘንድ ታላቅ ሀዘንና ቁጭትን የጫነ አሰቃቂ የነፍስ ማጥፋት ወንጀል ተከስቷል ይላል። በወቅቱ የቤተሰብ ክርክር መዝገብ በመመልከት ላይ የነበሩት ወጣት ዳኛ ወርቄ ፈካንሳም የፍርድ ቤት ውሳኔውን በማንበብ ላይ እያሉ ተከሳሹ በድንገት በታጠቀው ሽጉጥ በፈጸመው ጥቃት ዳኛዋን ገድሏል ነው የተባለው። ከዚህ በተጨማሪ የገዛ ባለቤቱንም ጭምር
ህይወቷን እንደነጠቀ በችሎቱ አዳራሽ ውስጥ ህይወታቸውን እንዳጠፋ ነው የተነገረው። የፍትህ የበላይነት ይረጋገጥባቸዋል ተብለው በሚታመኑ የህግ መድረኮች ውስጥ እንዲህ አይነቱ ዘግናኝ ድርጊት መፈጸሙ በህብረተሰቡ ዘንድ የደህንነት ስጋትን ከፍተኛ ጥያቄ ውስጥ አስነስተዋል ነው የተባለው። ትጥቅ የያዘ ግለሰብ ምንም ሳይታገድ የፍርድ ቤት አዳራሽ ድረስ ዘልቆ መግባት መቻሉ የፍትህ ተቋማቱን የፍተሻ ሂደትናም የውስጥ ጥበቃ ስርዓትን ምን ያህል ክፍተት እንዳለበት በግልጽ ያሳየ ክስተት ነው በማለት በጌጡ ተመስገን የፌስቡክ ገጽ ላይ ያገኘነው መረጃ ይጠቁማል። እንግዲህ እጅግ በሚያሳዝን ሁኔታ በእንደዚህ አይነት መንገድ ዳኛዋና የሰውየው ባለቤት ህይወታቸው አልፏል ማለት ነው። ነፍስ ይማርልን። እንግዲህ እስከዛሬ ድረስ ሰምተናቸው የማናውቅና ለየት ያሉ የወንጀል ድርጊቶች እየተፈጸሙ ነው የሚገኘውና ፈጣሪ ከእንደዚህ አይነቱ ክፉ ነገር ሁላችንን የሚጠብቀን፣ ኢትዮጵያ ሀገራችንን ሰላም ያደርግልን። እውነት ለመናገር በተለያየ አቅጣጫ የሚሰሙ ነገሮች በጣም የሚያሳዝኑ ናቸውና ፈጣሪ ሁሉን የሚመልስልን የሰላሙን ጊዜ ያምጣልን ብለን እንመኛለን ሁላችንም። በ3.5 ሚሊዮን ብር ጠቅላላ ክፍያ የንግድ እንቅስቃሴው ነጥፎ በማያውቀው መርካቶ ተክለ ሃይማኖት G+4 የሆነ ታላቅ የገበያ ማዕከል ከ2 ካሬ እስከ 32 ካሬ በተለያዩ የካሬ አማራጮች ቢነግዱበት ትርፋማ፣ ቢያከራዩት በካሬ ከ6000 ብር ጀምሮ መከራየት የሚችሉ ዘመናዊ የንግድ ሱቆችን አቅርበንሎታል። ሶስተኛ ወለል ላይ በ3.5 ሚሊዮን ብር አጠቃላይ ክፍያ፣ ሁለተኛ ላይ በ4.4 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ላይ በ5.2 ሚሊዮን ብር አጠቃላይ ክፍያ እንዲሁም ግራውንድ ላይ በ6.9 ሚሊዮን ብር አጠቃላይ ክፍያ ያገኛሉ። ያስተውሉ፣ ከላይ የተጠቀሰው ዋጋ የ20% ቅናሽ የተደረገባቸው ሲሆን በቅድመ ክፍያ መስተናገድ ለምትፈልጉ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በግንባታ ሂደት በአንድ ዓመት ውስጥ ያለምንም ወለድ በኢትዮጵያ ብር ብቻ ከፍለው ማጠናቀቅ ይችላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለተመረጡ 10 ሱቆች ብቻ ስለሆነ አሁኑኑ ፈጥነው ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ የጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው የሚያቀርበው። ከዝግጅቶቻችን በርካታ ቁም ነገሮችን እያገኛችሁ እንደሆነ፣ እየተማራችሁ እንደሆነ እንዲሁም እየተዝናናችሁም ጭምር እንደሆነ ባለሙሉ ተስፋ ነን። ጌታቸው በላይ አብሬያችሁ እንዲቆይታ አድርጌያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮንም ቢሆን ላይክ አድርጉ። ለወዳጆቻችሁ ደግሞ ይጠቅማል ለምትሉት ሁሉ ሼር እንድታደርጉላቸው እንጠይቃለን። በሚቀጥለው በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ሰላም ሆኖልን